ለወደፊቷ ሚስቴ መልእክት አለኝ። የወደፊቷ ሚስቴ አታፈቅሪኝም አላፈቅርሽም ዝም ብለን ነው የምንጋባ። ደግሞ አንቺ ከሰራሽው ቤት በጭራሽ አልገባም። መግባት ቀርቶ ከዛ ቤት የተቀደው አልጠጣም። ቤቱን በስሜ ካላዞርሽ ማለት እንደገና መጣያ እንደው አጋጣሚ ድንገት ከጣልኩልሽ ወጥቶኝ እንደው በስንት መከራ ወጥቶኝ ከጣልኩልሽ የመጣውን ብር አንድ ብር አነኪ ባንክ ቤት ነው የምታስቀምጪው ሁሉ 5-6 ልጅ ብንወልድም ከተጣላን ትመልሻለሽ። ምንም አንድ ብር ሳቀር ነው የምመልሽ። እኔ እስተሞኩ ድረስ ያን ብር ባንክ ቤት ነው የሚቀመጠው። ለነገሩ ከሞኩ በኋላ ለራሱ ሌላ ልታገቢ ስለምትይ አገባሽ ሌላ ለቤተሰቦቿ ትመልሻለሽ።